አይደክም አይታከትም እንደምስል ይወጣል በክንፍ ይበራል እግዚአብሔርን በመተማመን ሰው አይደክምም ኃይሉ ካንተ አይደለም አሁን ተደክማል ለመቀበል ይደክማል ዝም ብለህ ውሰድ It is grace. It's a free gift. እግዚአብሔር የሆነ ነገር ሁሉ ስጦታ ነው ደስ ብሎ ውሰድ ደስ ብሎ ጸጋ ነው grace ለማመን አይደክምም የሚያምን ሰው አይሰራ ምን ሆኖ ይደክመዋል ለማመን አይደክምም እግዚአብሔር እምነታችንን ያስደነገጠው እግዚአብሔር እምነታችንን አያስፈራው እግዚአብሔር እምነታችንን አያስደነግጠው እንዴት እንዲታምናል ይሄን ያህል ኃይል የለኝም አይልም ለሚያምን ሁሉ አንተ በእጅ ሁሉ በሚችል አምላክ እግዚአብሔር አምላክ አይቻሉ የሚባሉ ጉዳዮች ሁሉ አሁን ሶልቭ አድርጓቸው ዛሬ በቃሉ መገለጥ ነገርን ይገለብጠዋል ዛሬ በክርስቶስ ስምና ከእርሱ ጋር የሚገናኝ የእምነት ፐርሰን ስለሚሆንልን ወደ ቤት በመግባቱ ምክንያት ይሄ ፐርሰን ወደ ቤት በመግባቱ ምክንያት ዛሬ ለዚህ ቤት መዳን ሆኖ ይባላል ዛሬ ለዚህ ቤት መዳን ሆነ ዛሬ ለዚህ ቤት መዳን ሆነ የማቤት የሷርስ የኔ ዛሬ እግዚአብሔር በፐርሰን በቤት ቁጥር አሜን በቤት ቁጥር ዘኪዮስ በቤት ልውል ይገባኛል ሲል he the person ማለት ጥሩ ነገሩ ይሄ ነው he the person አንዳንድ ሰው በኮመን ሴንስ ያምናል እግዚአብሔር ሁሉ ቦታ አለ ምናምን ብሎ በኮመን ሴንስ ያምንና ከዛ በኋላ ተጨባጭ ነገር ላይ ሲመጣ የለም ለምን ኮመን ሴንስ ማህበራዊ እምነት ማለት ነው ማህበራዊ ምግቡን አይደል ማህበረሰቡ ይቀበለው እምነት ኖ ኤክስፒሪየንስ ራስ ሴንስ አለው ኤክስፒሪየንስ እግዚአብሔር በሁሉ ቦታ ሊገኝ ይችላል ግን ቤት እርሱ ራሱ አለ እርሱ ራሱ አንተ እግዚአብሔር በሁሉ ቦታ አለ ብለን አዎ መንግስተ ሰማይ ግን እሱ ራሱ ከነሱ ጋር ሆኖ አምላካቸው በሌላ ማለት ሰማይ ቁጭ ብሎ እዚህም አለ ወደት ነው ግን መንግስተ ሰማይ ስንሄድ እሱ ራሱ ከነሱ ጋር ሆኖ አባታቸውና አምላካቸው ይሆናል ይላል እና ዮሐንስ ለምን ተነቀለ እሱ ራሱ ቢለው እሱ ራሱ እስኪል ሌሎች ማየት አይቶ እግዚአብሔር በዚያ ያለ ኢሳይያስ እሱ ራሱ ቢለው አይቶ ማለት ረጅም ከፍ ባለ ዙፋን ላይ ተቀምጦ አየው እግዚአብሔር መቅደስም አለ ምድርና ሁሉም የሱ ነው ኢሳይያስ ግን ፐርሰናል ያየው ዛሬ እግዚአብሔር አጋሮቻችሁ ፐርሰናል ይጎበኛችሁ እርሱ ራሱ ይጎበኛል በኢየሱስ ስም አውጀላል አሜን ያፈቃል የመለኮትን አሰራር ወደዚህ ዓለም ስለሚያስገባ አሜን በተሰጠኝ መለኮታዊ ቅባትና ጸጋ በኢየሱስ ስም አውጀላል አሜን የእግዚአብሔር ህልውና ህላዊነት ወዳንተ ይወርዳል ዛሬ በዚህ ቤት መዳን ይሆናል አሜን ዛሬ ለዚህ ቤት መዳን ይሆናል አሜን ዛሬ ለዚህ ቤት መዳን ይሆናል አሜን አንድ ጊዜ የአይኒ አክስት ቤት በሌሊት ጠርተውኝ የሄድኩኝና ሰውየው 15 ዓመት ታስረው በደርግ ቀይ ሽብር ምክንያት ተፈተው ከቤት አይወጡ ሴትዮዋ ደግሞ መንቀሳቀስ ስለማይችል አልጋ ላይ ተኝተዋል
ናይኒ በጧት ጠራኝ በጧት በሌሊት ሄድኩኝ በሌሊት እና በሌሊት ሄጄ በጧት ስገባ ጌታ ልክ በሩ ላይ ብርሃን ለዚህ ቤት ሆነ አለ ከዛ ገባውና ብርሃን ሆነ እዚህ ቤት ዛሬ ጌታ ብርሃን አበራ ምናምን ብዬ ሰብኪያቸው አብረን ጸልየን ወጥቼ እኔ ወጥቼ ሴትዮዋ ተነስተው ልብስ ማጠብ ጀመረ ባልየው ወጥተው ስራ መፈለግ ጀመረ ምክንያቱም ላይት ሲመጣ ቤቱ ተይዞበት የነበረው ዳግም ይሰበራል ዛሬ አለ ጌታ የዘኪዮስ ቤት የተያዘበትን ጉዳይ አውቃለ እያለፈ ነው በከተማ ጌታ መልካም ነው ግን ዘኪዮስ ዛሬ በቤት ልውል ይገባል ጌታ ልክ ቤቱ ከገባ በኋላ ምን አለ ዛሬ ለዚህ ቤት መዳን በቃ እንግዲያው ለሆነ ሰው ዛሬ እዚህ ቤት መዳን ኢየሱስን አሁን ለማቀፍ ሁላችንም ብናምን ልክ እንደዚህ ነው ያከፈል ማለት ነው እንደዚህ ብሎ ሰብስቦ አያቅፈል ፐርሰናል የሚያቅፈል እኔ እንደሚያቅፈው እሷን ሁላችንም ኢየሱስ ፐርሰናሊ በአንተ ጉዳይ ላይ በቤት ዛሬ ገባ በጌታ በኢየሱስ መልካም ሆኖላችኋል አሜን ሳምንት እየተማርን ታስታውሳላችሁ ጋድ ኢዝ ኤ ፐርሰን የሚለውን ሐሳብ ነው ያየን የነበረውና ፐርሰንነቱ ስንመለከት የመጀመሪያ አቋማችን ምንድነው ስለ ፈቃዱ ሰማያት ወይንም ፍጥረት ሁሉ ምን ብለዋል ተፈጥሯል ፍጥረት ከአተም አልመጣም ቢግ ባንግ አልመጣም ይሄ ቲዮሪ ማለት ነው አሁን ሳይንሱ ከደረሰበት ቲዮሪ አልመጣም ፍጥረት የመጣው ከእግዚአብሔር ከፐርሰን መጽሐፍ ምን እንደሚለው ስለ ፈቃድ ተፈጥረዋልና ስለ ፈቃድ ተፈጥሯል ከፈቃድ ከጀመረ ከፐርሰን ነው የሚጀምረው ስለዚህ እግዚአብሔር ከምን መፍጠር ጀመረ ከቃል በቃሉ ነው የፈጠረው ከቃሉ ነው የሚናገረው የቃሉ አቅምና ስልጣን ነው የሚፈጥረው ስለዚህ ከውስጡ ነው የወጣው ኃጢአትም ጋር ስንሄድ ኃጢአት ከምን ነው የጀመረው ከፐርሰን ነው ከኪሩቤል ከመጀመሪያው ዛፍ አይደለም ኃጢአት የጀመረው ዛፍ አይደለችም ተበልታ ያቺ ዛፍ ኃጢአት ሆና አይደለም ምን ላይ አይደለም ዛፍ የሚበላበት ቦታ አይደለም ኃጢአት የተጀመረው ሰማይ ነው የመጀመሪያው ኃጢአተኛ ማለት ሰይጣን ኪሩቤል ነበር ኪሩቤሉ እያገለገለ እንደዚህ አሰበ አንተ በልብ እንዲህ አለ ይላል በልብ ዙፋኔ ከእግዚአብሔር ከዋክብት በላይ ምን አደርጋለሁ ከፍ አደርጋለሁ እግዚአብሔር ፍጥረትን ከውስጡ እንደጀመረ ሰይጣንም ኃጢአትን ከምኑ ነው የጀመረው ከውስጡ ነው የጀመረው በልቡ አሰበ ሰማይ ጠጅ ቤት የለም ጠጅ አይደለም ኃጢአት ሰማይ ዛፍ የለም ከዛፍ አልጀመረም ኃጢአት ከፐርሰን ነው የጀመረው የፐርሰን ኮንሴፕት ይግባችሁ ፐርሰን የሚለውን ሐሳብ አንደርስታንድ ማድረግ ልመዱ ለእምነትም ይጠቅማል ጌታ ወደ ምድር ወረደ ማንም ያዳነ ፐርሰን ያለው አንተ ያለው እግዚአብሔር አሁንም መለወጥ የሚፈልገው ኪስን አይደለም አንተ ነው መለወጥ የሚፈልገው ከኤደን ገነት የተባረከው ኤደን ገነት ወደ እንትንነት አልተለወጠችም ወደ ሲና በረሃነት አልተለወጠችም ወደ በረሃ አይደለም የተለወጠችው አንተ ነህ ከኤደን ገነት የተባረከው ፐርሰን የእግዚአብሔር አጀንዳ ፐርሰን ላይ ነው ትኩረት የሚያደርገው ስለዚህ ለእምነትም የሚጠቅመን God is a person የሚለው ማመን እግዚአብሔር ፐርሰን ነው ፍጥረቶችም ነገሮችም ቤዝ የሚያደርጉት ፐርሰን ላይ ነው ከዚህ የተነሳ ነው እግዚአብሔር ፐርሰን ነው የሚለው መጀመሪያ አየንና ከዛ በኋላ ክርስቶስ ፐርሰን ነው ክርስቶስ የመጀመሪያ አቋማችን ክርስቶስ ከማርያም ሲወለድ አይደለም ወደ ምድር የመጣው ክርስቶስ ያለና
የነበረ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃልም በእግዚአብሔር ነበር ይህ በመጀመሪያ በእግዚአብሔር ዘንድ ነበር ከዛ ከተወሰኑ ቁጥሮች በኋላ ቃል ሥጋ ሆነ ምድር ከመምጣቱ በፊት ነበረ መጽሐፍ ሲናገር ምን አለ አብርሃም ሳይወለድ እኔ አለ አለ አብርሃምን የጎበኘው እሱ ነው አብርሃም ቤት የመጣው እኮ ክርስቶስ ነው ሙሴ ያየው ማለት ነው ክርስቶስ አዳም የተፈጠረው በማን ነው በክርስቶስ ነው ጳውሎስ ሲናገር የሚታዩትና ማይታዩት ሁሉ በእርሱ ተፈጥረዋል ክርስቶስ ሲናገር እኔ አልፋና ምንድን ነኝ ያለ አልፋም ላይ ነበር ማለት ነው ኦሜጋ ወደፊት ይመጣል ግን አልፋም ላይ ነበር የነበረ ነው የመጣ ስለዚህ ስለ ክርስቶስ ፐርሰናሊቲ በተለይ ከመወለዱ በፊት ነበረ ያላችሁ እኔ አንዳንዶቻችሁ እምነታችሁ እንትን ስለሆነ አሁን ይበላሽባችኋል እምነታችሁ እንደዚህ ነው እኔ እንደምወለድ እንዲህ እንደምን አንገቴን እንደሚይዝ እግዚአብሔር አቅዶ አስቦ ነው እንትን ያለ ብላችሁ ነው የምታው ከዛ በኋላ ምንድን ነው የምትለው እኔ ስጸነስ የአባቴ የአንድ ዘር ሲወጣ ሚሊየን ናቸው አንድ ጊዜ ብለው ሚሊየን የኔ ተወዳዳሪ በረርንና እኔ ከሚሊዮኖቹ መሃል ገባው እናቴ ቁላም ውስጥ ገባውና ከዛ ብለው ወደ ጽንስ ተቀየረ ሰውዬ የመጣው እኔ በተለቀኩበት ሰከንድ ስንት ተለቋል ሚሊየን እንግዲህ እናንተ ድሮ ታስባችሁ ታቅዳችሁ ምናምን የሚባል ነገር የለም ተመልከቱ ያልነበራችሁት ወደ መሆን መጣችሁ አልነበራችሁ የላችሁ ኢየሱስ እንደናታ አይደለም ኢየሱስ የነበረ አለ ስለዚህ መጽሐፍ ሲናገር ይላል መጥቶ ይላል መጽሐፍ ምን ነበር የሚለው ይመጣል ነበር የሚለው እናንተ ያልነበራችሁ ተወለዳችሁ መጣችሁ ከእናንተ በፊት አልነበራችሁ ከመወለዳችሁ በፊት ዘር ናችሁ ዘር ውስጥ ቃል ነበር ዘር ሆነ ነበር የምትኖረው ለአዳም ዘር የተነገረው ቃል ብዙ ተባዙ የሚል ቃል አዳም በተፈጠረበት ጊዜ ነበርኩ ይሏል አልነበርክም እኔ በጣም አረጋግጥልሃለሁ አልነበርክም ሰላም እናትና አባቴ ናቸው መንፈሴን ክሬት የሚያደርጉት እናትና አባቴ ዘር ተሰጥቷቸዋል ዘር ነው ክሬት የሚያደርጉት መንፈስ ነው ዘር አዎ ማየት ከፈለክ ሚልኪያስ ላይ ተመልከት የልጅነት ሚስጥርን አጣጣል ለምን እግዚአብሔር በሁለታችሁ ማለት ኪዳን አይደለምን ከእናንተ ምን ይፈልጋል የህይወትን መንፈስ አንድ አልሞ ፈጥሮ ለምን የህይወትን ምን ባንተና በሚስት መሃል እግዚአብሔር የህይወትን ምን መንፈስ ስታርጎ ፈጠረ ስለዚህ ቀጥሎ ምን ይላል እግዚአብሔር የሚፈልገው ዘር አይደለምን ምንድን ነው የሚፈልገው እግዚአብሔር ዘር የፈሳሽ ዘር ብቻ አይደለም የህይወት መንፈስ ዘር የአዳም ሂውማን ስፒሪት ዘር ስለዚህ አንተ የነበርክ ኤደንነት ላይ በመንፈስ ተፈጥረ ከዛ በኋላ ወረፋ የጠበቅ ስጋ ምትለብስ አይደለም አንተ የህይወት ዘር ሆነ በአዳም ውስጥ ቃል ተቀምጠ የህይወት ዘር በመዋሃድ ከኖርክበት ቀን በፊት ያልነበርክ የመጣ የተወለድክ አልነበርክ ክርስቶስ ግን ነበር ከብዙ ፈሳሾች አሸንፎ አልመጣም ይገባችኋል ከዚህ የተነሳ ሳምንት ምን አስተማር የአብርሃም ዘር የሴቲቱ ዘር ሲባል የሴቲቱ ምን አይደለም እንቁላል አይደለም የሴቲቱ እንቁላል አይደለም ኢየሱስ የነበረ የመጣ ነው ቀጥሎ የማንን ዘር አየ የአብርሃም ዘር ሲባል አሁን ሴቲቱ ነበር አሁን ደግሞ ዞሮ ምን ሆነ የአብርሃም ዘር ሲባል ከአብርሃም ፈሳሽ አይደለም ለምን ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የተስፋ ቃል ምን ሆኖ ይቆጠራል ዘር ሆኖ ይቆጠራል ስለዚህ አሁን አብርሃም ጋር የተስፋ ቃል ነው ምን ዘር ቀጥሎ ምን ከዳዊት ዘር
ከዳዊት ዘር ከተባለ የዳዊትን ዘር መቁጠር ነው። የአብርሃም ልጅ የማን ልጅ ነው? የዳዊት ልጅ የዮሴፍ ልጅ አይደለም? ማቴዎስ ክሮኖሎጂ ይሉታል በቲዮሎጂ። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ የማንና የማን ልጅ ነው? የዳዊት ልጅ የማን ልጅ? የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ አንብቡት ወደታች። ሲጨርሰው ማነው ነው? ኤሊም ዮሴፍን ወለደ። ዮሴፍም የኢየሱስ እናትን ማለት ማርያምን እጮኛ አድርጎ ወሰዳት። ቀጥሎ ዮሴፍም ማርያምን ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። በሌላ አማርኛ ከሌ ወለደ የሚለው ዮሴፍ ላይ ዮሴፍም ኢየሱስን ወለደ ይላል። ለምን አይደል? ሳይገናኙ ነው አይደል? ስለዚህ የዮሴፍ ዘር የለም፣ አይሰራም። የዳዊት ዘር የሚለው ስለምን ነው የሚያወራው? ስለ ንግስ ንጉስ እግዚአብሔር የአባቱን የዳዊትን ዙፋን ምን ይባል ይሰጣል። ምን ሆነ ገብርኤል አለችው ማለት ምን ሆነ አለ ወንድ አላውቅም ስትለው ኖ የልዑል ኃይል ይመጣል ምን ይላል ይጸልልብሻል። ከዛ በኋላስ ካንቺ የሚወለደው የልዑል የእግዚአብሔር ልጅ ይባላል። ኢየሱስ የእግዚአብሔር ልጅ እንጂ የዮሴፍ ወይ የዳዊት ልጅ ያለመሆኑን ማወቅ ከፈለጋችሁ በማቴዎስ ወንጌል ምዕራፍ 22 ላይ ጌታ ምን ብሎ አስተማረ? ጥያቄ ጠየቃቸው። ምዕራፍ 22 ቁጥር 41 እና 42 ፈሪሳውያን ተሰብስበው ሳሉ ኢየሱስ የክርስቶስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ጠየቃቸው። የዳዊት ልጅ ነው አሉ። ምን አላቸው? እርሱም እንኪያስ ዳዊት ጌታ ጌታዬ ጠላቶችን ከእግር መርገጫ እስካደርግ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። ዳዊት ምን ብሎ ጠራው? ጌታ ብሎ ጠራው። ቀጠለና ዳዊት ጌታ ብሎ ከጠራው በመንፈስ ምን ይሆናል? እንዴት ልጁ ይሆናል? እንዴት ልጁ ይሆናል? ልጁ መሆን ምን አይችልም። ስለዚህ አሁን ዘር የሚለውን ከፈሳሽ ውጡ፣ ከእንቁላል ውጡ፣ ከፈሳሽና ከእንቁላል ውጡና መለኮታዊ እቅድ ውስጥ ግቡ። መለኮታዊ እቅድ የዳዊት ዘር ሲል እሺ ላጋጭ ሲጋጭ ነው እውነት የሚገባው። ከሴቲቱ ዘር ብሎ እየተናገረ ቀጥሎ ከአብርሃም ዘር ይለዋል። የአብርሃም ፈሳሽ ከሌለበት ሴቲቱ ከሆነች ሴቲቱ አንድ ናት። ወንድም ደግሞ ከዘር ተብሎ ተነግሮለታል። ከወንድም ከዘር ተብሎ ከሴቲቱ ከዘርሽ ተብሎ በሌላ አማርኛ ሁለት አቅጣጫ ያለው ዘር መሆን ላይ አይችልም። ለሴቲቱ ሲነግራ ሌላ ታሪክ ነው የሚነግራ፣ እቅዱ ሌላ ነው። ለአብርሃም ሲነግረው ሌላ ነው። ከአብርሃም ደግሞ ለዳዊት ሲነግረው ሌላ ነው። ስለዚህ ለዳዊት ንግስና ነው የነገረው፣ ለአብርሃም የተስፋ ቃል ነው የነገረው፣ ለሴቲቱ አዲስ ፍጥረት ነው የነገረው። ምክንያቱም ሴቲቱ ዘርሽ ሲባል ምን ብለን አሳመን? ለሴቲቱ ለዘርሽ ሲላ ከዛ ቀጥሎ እባቡንም ምን አለ? ዘር ብሎታል። እሺ የሴቲቱ ዘር ይሁን የእባብ ዘር አሳዩ። እባቡም ዘር አለው። የሴቲቱ ዘር ኢየሱስ ነው። የእባብ ዘር ማለት ነው። እባቡም ዘር አለው። መቼም ሰይጣን ልጆች አይሉትም አለው ሰማይ ላይ ማለት ነው። እዚህ አላችሁ ሰማይ ላይ ሰይጣን ልጅ አለ። ራሱ መልአክ ይወልዳል ይዋለዳል። ግን ሰይጣን ዘር አለ ተብሏል። ስለዚህ የእባቡ ዘር ማለት
አይወስድም። ስለዚህ ሴቲቱ ጋር በዘርሽ የተባለ የሴቲቱ ዘር ተብሎ የተጠራው የሴቲቱ የስጋና ደም ተካፍሎት አይደለም። የሴቲቱ ዘር ተብሎ የተጠራው እነሆ ሴት የምትወልድበት ወራቷ ሲደርስ ምን ትላለች? ትጨነቃለች። ከወለደች በኋላ ሰው በዓለም ተወልዷልና ወይጋ ሰው በዓለም ተወልዷልና ተወልዷልና ስለምን አለ? ስለ ደስታዋ ሐዘኗን ምናትንም አታስብ። በሌላ አማርኛ ሴቲቱ የወለደችው አዲስ ዘር ነው። ከወለደላው አንተ አዲስ ፍጥረት ነው ወይ በል መንፈስ በል እሱ የእግዚአብሔር ልጅ ነው በል እሱ የእግዚአብሔር ዘር ነው በል የማዘር ነው አዲሱ ዘር የባቡን ራስ የሚቀጠቅጥ አዳም የለም። የባቡን ራስ የሚቀጠቅጥ ስጋና ደም የለም። የባቡን ራስ የሚቀጠቅጠው ዘር ማን ነው? ኒውማ አዲሱ ሰው አዲሱ ሰው እንደው ትንሽ ጠንከር ላድርግባችሁ። የእባቡ ዘር በደም ስጋ መሆኑን ላሳያችሁ። ዕንባቆም ላይ ሄደን አንድ ጥቅስ ዕንባቆም ትንቢተ ዕንባቆም ምን አለ? ምዕራፍ 3 ቁጥር 13 ሕዝብህን ለመታደግ የቀባኸውን ለማዳን ወጣ፣ የኃጢአተኛውን ቤት ራስ ቀጠቀጠ፣ መሰረቱን እስከ አንገቱ ድረስ ገለጠ፣ የአለቆችን ራስ በገዛ በትራቸው ወጋ። የአለቆችን ምን በምናቸው? የአለቆች ራስ በገዛ በትራቸው ወጋ። በገዛ በትራቸው ኢየሱስ ሞትን ያሸነፈው በምንድን ነው? በሕይወት በሞት ላይ ስልጣን ያለው በምኑ ይሽርታል? በሞት። በሽታን ያሸነፈው ኢየሱስ በፈውስ ነው አይደለም። ደዌያችንን ምን አለ? ህመማችንን ተሸከመ። ኢየሱስ እርግማንን ያሸነፈው በምንድን ነው? በእንጨት ላይ ምን ብሎ በእንጨት የሚሰቀል ምን ያለ ነው? እርግማንን በምን አሸነፈው? በእርግማን። ሞትን በምን አሸነፈው? ኃጢአትን በምን አሸነፈው? በኃጢአት። ኃጢአት ሰርቶ አይደለም ኢየሱስ ኃጢአትን ያሸነፈው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለ እኛ ምን አደረገው? ኃጢአት አደረገው። ኃጢአትን ያሸነፈው ኃጢአት ሆኖ ነው። በሌላ አማርኛ አለቆችን በገዛ በትራቸው ምን አልካቸው? ወጋቸው። የኃጢአተኛውን ቤት ራስ ቀጠቀጠ። የኃጢአት ቤት ማለት የኃጢአት ቤት ማለት ዛፍ አይደለም። በዚህ ስጋዬ መልካም ነገር እንዳይኖር አውቃለሁ። በስጋዬ የሚያድር ማን? ኃጢአት። ገላትያ መጽሐፍ ምዕራፍ 5 ምን ይላል? የክርስቶስ የሆኑት ስጋን ከክፉ መሻቱ ጋር ምናሉ ሰቀሉት። ስጋ ሊሰቀል ነው የሚገባው። ክርስቶስ ስጋና ደምህን አመሰለ። ስጋና ደምህን የወሰደበት ቦታ አለ። እሱኛው ቦታ ላይ ስንደርስ እሱን እናያለን። ዛሬ ማሳያችሁ ክርስቶስ በምድር ማን ነው ነው? ማን ነው ክርስቶስ ነው? ማን ነው ማለት ፐርሰኑ በምን አይነት ፐርሰናሊቲ ነው የመጣው? በምን አይነት ፐርሰናሊቲ ነው በምድር ይመላለስ የነበረው? ለምን ሰይጣን ፈተነው? ሰይጣን ሰው ፈትኖ አያውቅም። በስጋና በደም የተካፈለ ሰው ፈትኖ አያውቅም። ሰይጣን ኦልሬዲ ስጋና ደም ስትካፈል የእሱ ነው። አንደርስታንድ እያደረጋችሁ ነው? ስጋና ደም እንደተካፈልክ የእሱ ነው። እናት ባመጣ ጸንሳ በምን ትወልዳለች? መዝሙር 50 አንብቡ። መዝሙር 50 ቁጥር 5 እናቴ ባመጣ ጸነሰች፣ በኃጢአት ተወለድኩ። የተወለድከው በምንድን ነው? በኃጢአት ነው። የተጸነስከው በአመፅ ነው። እናቴ ባመጣ ጸነሰች፣ በኃጢአት ተወለድኩ። ማንም ሰው በኃጢአት ነው የተወለደው።
ማንም ሰው ባነፃ አይጸነስም ሁሉ ሰው ኃጢአተኛ ነው ኃጢአት ድርጊት አይደለም ድርጊት የኃጢአት መገለጥ ነው ከጎን ላለው ሰው እጅ ቤት ምትሄደው ማለት ሰላም እቺ በቀደም የመጣው አውሮፓዊ ሰው ምናሉ መሰለኝ ባይብል ስኩል እያስተማሩ ዞር ብለው ወደ እኔ እያስተረጎሙላቸው እያስተማሩ እዚህ ወይን አጠጡ ማለት አጠቃመል አዛኛ አጠቃመል አውሮፓ ላይ እና ባህል ነው ያስቀበረው ማለት አንዳንድ ሀገር ላይ አንዳንድ ባህል ላይ ወይን ምን ይላል ይጠጣል አንዳንድ ቦታ ደግሞ ኃጢአት ነው አለ ስለዚህ አሁን ጉዳዩ የወይን መጠጣትና ለመጠጣት አይደለም እያለ ነው ያወራው እና ለሳስተረጉ እንግዲህ ይኸውልህ ፈረንጅ ከተላለው ብለህ ወይን በተጀምራ እኛ ጋር 6 ወር ነው እናገኘው አንዳንዱ ፈረንጅ ልክ ይመስላል ወይኔ ጳውሎስ ነው ልክ ወይን መጠጣት ምንድነው አለ ማባከን ስለዚህ ማባከን ስለሆነ አታባከን ገንዘብ አታባከን ጭንቅላት አታባከን እምነትን አታባከን ተመልከቱ ሮሜ መጽሐፍ ምዕራፍ 5 ኃጢአት በአንድ ሰው ምክንያት ወደ ዓለም እንዳለ ገባ ኃጢአት የሚባል ነገር አለ ወደ ዓለም ገባ 2 ሮሜ 6 ቁጥር 12 ብልቶቻችሁን የኃጢአት የጦር ዕቃ አድርጋችሁ አትስጡ በሌላ አማርኛ ሰውነትህ ሲያደርግ አይደለም ኃጢአት የሚባለው ሰውነትህን ለጦር ዕቃነት ነው የሚጠቀመው አንስተታለህ ስለዚህ ኃጢአት የሚባል ነገር አለ ስለዚህ ጳውሎስ ምን አለ እኔ የማልወደው የማደርገው አሁን የማደርገው እኔ አይደለም ማንም በእኔ የሚኖር ኃጢአት አንስተታለህ አንተ ግን ድርጊትን ስለሆነ ሰይጣን ያታለለ ይሄዳል ኖ የወጪቱን ምኑ ይለዛል አሁን ወደ ውስጥ ገባ ደግሞ አስወጣ ማቆም የምትፈልገው ነገር ማቆም የምትችለው ስራውን አይደለም ሐሳቡን ነው መጀመሪያ ማቆም ያለው ከሐሳቡ ነው መነሳት ያለው ስለዚህ ከውስጥ ከጀመር ወደ ውጭ ይነሳል ከውጭ ከጀመር ውስጥ አለ እንዴት ታውቀዋለህ ስጋን መሳሪያ ያደረገ የሚጠቀም ሌላ አለ ጌታ ኢየሱስ ያለው ነገር ኃጢአትን የሚያደርግ አለታ የኃጢአት ባሪያ ነው የጠጅ ባሪያ አይደለም ኃጢአት ይባላል የሱ ባሪያ ለዘላለም በቤት ኃጢአትን የሚያደርግ የኃጢአት ባሪያ ኪንግደም የሞት መውጊያ የሞት ኃይል ነው ሞት የሚባል ኪንግደም ነው የሱ ኃይል ነው የሞት እናት ነው ሞትን የወለደው እሱ ነው ስለዚህ መንፈሳዊ ዓለም ላይ ከእግዚአብሔር የተለየ ማንነት ያላቸው ካራክተሮች ፈቃዶች ሐሳቦች ናቸው ኢየሱስን መግዛት አልቻለም ሰውን ግን በእናቱ ማህፀን እያለ ይገቡበታል ምን በሚለው ቃል አፈር ነህና ወደ አፈር ትመለሳለህ ሰው ደግሞ እንዳለ እባቡ አፈርን በሕይወት ዘመን ሁሉ ይበላል ስለዚህ አሁን ለሞት ከተሰጠ ሰውነት ማን ያለኝ የሞት ባሪያ ለሞት ተሰጣ በስጋና በደም የሚካፈሉ ሁሉ በሞት ላይ ስልጣን ያለው ይኸውማ ዲያብሎስ በሞት ፍርሃት በባርነት ይገዛል ሰው ሲወለድ በምን ፍርሃት ነው የሚወለደው በሞት ፍርሃት በሞት ነው የሚወለደው በሞት እየሞት ነው የሚመስል ቃሉን እስኪ ጣም ስጡ
በጨለማ የሄደስ ብርሃን አየ። ሃይማኖት አልነበረህም ነው ያለ። ምንም ሁሉ በክፉ እንደተያዘች እናውቃለን። በጨለማ ውስጥ እንዳሉ እናውቃለን። ጨለማ ውስጥ ነው የነበረው። የዓለም ብርሃን መጥቶ ብርሃን ሆነ። ከኢየሱስ በፊት የነበሩ ጥቂት ጊዜ አብረው የሚጠፉ ነቢያት ናቸው። እውነተኛው ብርሃን ወደ ዓለም መጣ። ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ወደዱ። ጨለማ የአሁን ማንነታቸው ነው የተወለዱበት። ሁላችንም በጨለማ ነበር። እርሱ ነው ብርሃን ሆኖ ያዳነን። ሌላ ብርሃን የለም። መልአክ ብርሃን አይሆንም። ጻድቅ ሰው የምትለው ራሱ እንደ ሻማ የሚቀልጥ ነው። ብርሃን መሆን አይችልም። ዓለምን በእርሱ ሆነ። ኢየሱስ ግን ምን አለ? እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል። ቀጥሎ ምን ይላል? በጨለማ አይመላለስም። አትመላለስም በጨለማ። ኢየሱስ ብርሃን በርቶላል። መንፈሳዊ ነው ጉዳዩ። ኢየሱስ ሲወለድ በጨለማ አልተወለደም። ከማርያም ማህፀን ስጋና ደም ቢወስድ ኖሮ ምን ወሰደ ማለት ነው? በሌላ ማለት ጨለማ ወሰደ። ጨለማ ተቀበለ ማለት ጨለማ ከዛን ቀን ጀምሮ በኢየሱስ ላይ ስልጣን አለው። በሞት ፍርሃት በባርነት ምን ያለ ጌቴሰማኒ ላይ ለምንድን ነው ሰይጣን ኢየሱስ ላይ ስልጣን ይኖረው? ለምን ጨለማ በኢየሱስ ላይ ለምን ስልጣን ኖረው? ጌቴሰማኒ ላይ ጨለማ የሉቃስ ወንጌል 22 ምን ይላል? 22:54 ላይ ምን አለ? ኢየሱስ ገመድ ይዘው ሊያስሩ ሲመጡ አያቸው እንደ አሁን የጨለማ ስልጣን መቼ? አሁን ለምን ጽዋዋን በመብሏል ጠጥቷል። ጽዋውን ጠጥቶታል። ያንተን ስጋና ደም ተካፍሏል። ይህ ጌቴሰማኒ። ከጌቴሰማኒ በኋላ ምን አለ? መቱት፣ ገፈፉት፣ ወሰዱት፣ ሰቀሉት። አንተን ሆኗላ። ከዛ በፊት ወስዶ ቢሆን ተሰወረ ማለት አይቻልም። ኦልሬዲ ጨለማ በሱ ላይ ስልጣን አለው። በስጋ ለባሽ ሁሉ ላይ ስልጣን እንደነበረ። ስለዚህ ኢየሱስ በምድር ላይ ከማርያም ካወሰደ፣ ከአብርሃም ካወሰደ፣ ከዳዊት ካወሰደ በምን አይነት ፐርሰናሊቲ ነበር ተወልዶ ያደገው? ፐርሰን ከጎን ላለው ሰው ለላስት አዳም ነው። ሌላ አዳም ነው። ለላስት አዳም የመጨረሻው አዳም። የአዳም ጉዳይ ያልቃል መስቀላቸዋል። ለላስት አዳም አዳም ሁለተኛ አዳም። ይሄ ሁለተኛ አዳም ደግሞ የመጨረሻ የተባለው አዳም ማለት ነው። እሱ ደግሞ ምን አይነት ነው ተብሎ ሲጠየቅ ከመጀመሪያው አዳም የተለየ ስለሆነ በራሱ ነው ምን ያለው አይደንቲቲ ያለው ማንነት ያለው በራሱ ነው። እንደ ሰው ነው ያለው፣ እንደ ሰው ነው የሚኖረው። ግን ኃጢአት የለበትም። ኃጢአት ከሌለበት ሰይጣን አየውና ኃጢአት የሌለበት ሌላ አዳም ተገኘ። ስለዚህ ያለና ጥያቄዎቹን ሰብስቦ መጣ። አዳምን እንደጣለ ምን ይለው ማለት ነው? ሊጥለው። በሌላ አማርኛ ሰይጣን የማያሸንፈው ወይም ሰይጣን መብት የሌለው አንድ ሰው ተገኘ። የዮሐንስ ወንጌል ምዕራፍ 3 አይደል ሲናገር ነው በእርሱ ኃጢአት የለም። በእርሱ ኃጢአት እርሱስ ማለት ሌላ ቦታ ኃጢአትን አላደረገም ማለት ደግሞ ተፈትኖ ምን አላለ? አልወደቀም። ተፈትኖ አልነበር የወደቀው? አዳም ተፈትኖ ነበር የወደቀው አይደል? የገደለው ኢየሱስ ተፈትኖ አልወደቀም። ኃጢአትን አላደረገም ማለት ኃጢአት በሱ ሕይወት አልፎ አፕላይ አልሆነም። ኢየሱስ
ማንን ይመስላል ብላችሁ ብትጠይቁ መልሴ ኤደን ገነት ውስጥ የነበረውን አዳም ይመስላል። ዘፍጥረት 3 ዘፍጥረት 3 ላይ የነበረው አዳም ስጋውን አይደለም ከምድር አፈር ምናምን የሚለውን አይደለም የኃጢአትን ባህሪ ነው ነገር አዳም ውስጥ ኃጢአት ነበር መልሱ ወይ ታሙት ወይ ማታሙት ማለት ነው አዳም ውስጥ ኃጢአት የሚባል ነገር ነበር ከምድር አፈር ተሰርቶ እብስ ይባልበት አዳም ውስጥ የጨለማ ቁራጭ ነበር የለም ሮሜ 5:12 መሰረት በአንድ ሰው በደል ምክንያት ኃጢአት ወደ ዓለም ምናለ ወደ ዓለም ሲል ወደ ሰው ነው ስለዚህ አሁን አንድ ነገር እናውቃለን ኢየሱስ ሰይጣን አይቶ ኃጢአት የሌለበት አዳም በሱስ ኃጢአት የለም የሰውነት አይነቱስ ምን አይነት ነው ሰዋዊ ማንነቱ ይኸውላችሁ ሰዋዊ ማንነቱ ፊልጵስዩስ ላይ ነው ቁልጭ ብሎ የሚታየው በምስሉ እንደ ሰው ተገኘ በምስሉ እንደ ሰው ከዛስ የማርያም መልክ ያዘ ምን አይነት ካራክተር ነው መልክ ምንድነው መገለጫ ነው መልክ መገለጫ ነው ስለዚህ የምን መልክ ያዘ የማርያም መልክ በሌላ አማርኛ የወደቀ ሰው መልክ ይመስላል የነገስታት መልክ አይደለም የነበረው የማርያም መልክ ያዘ ኢሳይያስ 53 ላይ በደንብ ታገኙታላችሁ የማርያም መልክ ያዘ ራሱ ባዶ አደረገ ከምን ጀመረ ማለት ከዜሮ ጀመረ እንዳትረሱ የነበረ ያለ ነው የመጣ ነው መጀመሪያ ነግሬያችኋለሁ አንዳንድ ሰዎችን ሰምቶ ሄደ ዘላለም ኢየሱስ ሰው ነው አለ ይላል ከፊት ያለው ስለቆረጥክ ነው እንጂ ሰው ያልከው ሙሉ ካለበከው ደስ አላለ የነበረ ነው የመጣ ነው የሴቲቱ እንቁላል የአብርሃምን ፈሳሽ የዳዊትን ፈሳሽ አልያዘም ፐርሰኑ ቃል ስጋ ሆኖ መጣ አሁን የኢየሱስ ፐርሰናሊቲ በምድር ላይ ከማርያም ካወሰደ ከየት አመጣው የሚለውን እንዴ የመጀመሪያ ሉቃስ ላይ እንዴ ሉቃስ ወንጌል ምዕራፍ 1 ቁጥር 33 የልዑል ልጅ ይባላል ያዕቆብን ቤት ላይ ለዘላለም ይነግሣል ለመንግስቱ መጨረሻ ነው ማርያም መልአኩ መልሳ ወንድ ስለማላውቅ እንዴት ይሆናል ጥሩ ጥያቄ ጠየቀች ማርያም ምትለው ጉዳይ የዘር ጉዳይ ነው አለች ይወለዳል ያባቱ የዳዊትን እንትን ይሰጠዋል ያባቱ የዳዊትን ዙፋን ይሰጠዋል ያባቱ እያለ ነው ያወራ ገብርኤል ነው ያወራ ከዛ ወጣ አለች ከኔ ልጅ ይወለዳል ያልከኝ አዎ እኔ ደግሞ ድንግል ነኝ በሌላ ማለት የወንድ ዘር ወደ ውስጥ ገብቶ አያውቅም ድንግል ስለሆነ የወንድ ዘር ውስጥ ስለሌለ ልጅ ከሆነ የሚወለደው እንዴት ይሆናል እንዴት አየ ማርያም ደስ ምትለኝ ምን ዋንዶነ ታውቃለህ ልክ እንዴት እንደሚሆን ከነገራት በኋላ የእግዚአብሔር ባሪያ እንደቃል ይሆናለች አንስተታረጉኛላችሁ የማይቻል ነገር ነው ያወራል እሷ ተጠየቀችው እንዴት ነው ሄጀላባ እጮኛዬ ጋር ሄጃ ብሬድተኛ እንዴት ነው የሚሆነው ስትለው እንዴት የሚለው ሲመልስላት ያለው ቃል ነው እንዴት የሚለው ሲመልስ እንዲህ አለ ቁጥር 35 መልአኩ መልሶ እንዲህ አለ መንፈስ ቅዱስ በአንቺ ላይ አጣጥቹ መንፈስ ቅዱስ የኢየሱስ አባት ይመስላችሁ ኢየሱስ የመጣ ነው ኢኳልቱ በሆሊ ስፒሪት ከስላሴ አንዱ ነው ኢየሱስ ከስላሴ አንዱ ነው ከአብም ከወልድም እኩል ነው ከመንፈስ ቅዱስ ከአብም ከመንፈስ ቅዱስ እኩል ነው ኢየሱስ ስላሴ ባለፈው ሳይቻቻል
እንዲህ አይደለም አይደል? እንዲህ ነው የገባው ሰው አለ። ስላሴ እንዴት ነው? እንዲህ አይደለም። እኩል ሶስት ሽማግሌዎች እኩል ተደርድረው አለ መጽሐፍ ቅዱስ የሚለው ምን የማይለው የማይታይ ወንድ ምንድነው የሚታይ መጽሐፍ ነው የሚለው። እናንተ ይህንን ኬት እንዳመጣችሁ አላውቅም። ሁል ጊዜ በሐዋርያው ጳውሎስ መገለጥ መሰረት በኢየሱስም ትምህርት መሰረት ምን የማይለው የማይታይ ነው። በቃ አይታይም። ማንም ሊያየው አይችልም። አይቶትም አያውቅም። ክርስቶስ ወደ ምድር ከመምጣቱ በፊት ፍጥረትንም ሲፈጥር የማይታየው አምላክ ምንነት ምሳሌ ምን የሚለው የሚታይ መንፈስ ቅዱስ ምንድነው? የሚሰርጽ ማለት በሆነ ነገር ውስጥ ምን የሚገባ ማለት ነው። ተመልከቱ። አብርሃም ሳጋለ ተነስ። አብርሃም አዳም ነው ከጀርባዬ አሁን እንኳን ይሄንን አይመስልም ግን ይውላል ምን አለ አንዱ ለዳችን ማለት ሰው መንፈስ ነው የሚለው ትምህርት አመነና አሳምነው ዙር ሲል ፊቱ ዲፎርምድ የሆነ አደጋ ምናምን ፊቱ የተበላሸ ዙር ሲል አየ። ምን አለ ይመጡ ዘሬ እውነትም ሰው መንፈስ ነው። ለምን ነው አሁን ይሄ እግዚአብሔር ይመስላል አፍንጫ ይመስል ሰው መንፈስ የሚለው አንተ ባየው የሰው ፊት ቅርጽ ለምን ዝንጀሮ አይመስልም። ሰው ከሆነ የእግዚአብሔር አምሳል ነው። የእግዚአብሔር አምሳል የተባለው ደግሞ መንፈሱ አይደለም ስጋው። በምን አወቅ ዘላለም የሰውን ደም አትበል አታፍስስ። ደም የማን ፓርት ነው? የስጋ ፓርት ነው። የሰውን ደም አታፍስስ። እግዚአብሔር ሰውን በመልኩ ፈጥሮታልና ይገባችኋል? ዘፍጥረት 9:6 ላይ አለ ሰው ደም አታፍስስ። የስጋ ህይወት ነው ደም። ሰውን አትግደል። ዋይ እግዚአብሔር በመልኩ ፈጥሮታልና ጌታ ይመስገን። እኔ ክርስቶስ እሱ አብ እሱ አዳም ነው። የሚሰርጽ ከተባለ መንፈስ ቅዱስ የሚያለ በሰረጸበት ውስጥ ተመልከቱ። ስንት ነው የሚታየው? አንድ ነው። ስንት ነው የሚመለከው? አንድ ነው። ስንት ነው የምንጠራው? አንድ ነው። አንድ ነው። ግማሹ ሶስት ሲባል እነኚህ እንደዚህ ሲደረግ እኛ ዛለቻችን ቆመና ከዛ ስንት ይሆናል? ሶስት ይሆናል፣ አራት ይሆናል፣ 10 ይሆናል፣ ሚሊዮን ይሆናል። አሁን ግን በአንድ ፍጹማን እንድንሆን አንድ ይሆናል። ኢየሱስ ጌታ ነው። ሌላ መገለጥ ይገባና ችግር ውስጥ ይገባል። መንፈስ ቅዱስ የክርስቶስ አባት አይደለም። ቃሉት ምን እንደሚል መልአኩ መልሶ እንዲህ አለ፣ መንፈስ ቅዱስ በአንቺ ላይ ይመጣል። መንፈስ ቅዱስ ምን ይላል? ይመጣል። በማለት ከወንድ ላለው ሰው መንፈስ ቅዱስ አንቺ ሊለውጥ ነው የሚመጣው። ያንቺ ሁኔታ ሊቀየር ነው የሚመጣው። መንፈስ ቅዱስ ክርስቶስ ሊሆን አይደለም የሚመጣው። መንፈስ ቅዱስ በአንቺ ላይ ይመጣል። ስሙ፣ ቀጥሎ ያለው ቃል ነው ፈልገው። ቀጥሎ ያለው ቃል ሌላ ነው። የልዑል ኃይል ይጸልልልሻል። የልዑል ኃይል ማለት ክርስቶስ ነው። የልዑል ኃይል አንደኛ ቆሮንቶስ ምዕራፍ 1 እኛ ግን የተሰቀለው ክርስቶስ ምን እንላለን? የእግዚአብሔር ጥበብና የእግዚአብሔር ምን ኃይል ማለት ክርስቶስ። አንደኛ ቆሮንቶስ ምዕራፍ 1
ቁጥር 24 ለተቀሩት ግን አይሁድ ቢሆኑ የግሪክ ሰዎች ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። የእግዚአብሔር ኃይልና የእግዚአብሔር ጥበብ ምክንያቱም ይውላችሁ መንፈስ ቅዱስ ይመጣል ብሎ የሉል ኃይል ይጸልላል። መጸለይ ማለት ነው አለመደባለቅ ማለት ነው። የሉል ኃይል ይጸልላል። አንቺ ውስጥ የሉል ኃይል ይጸልላል ይገባል ማጸንሽ ውስጥ። ይሄንን ሐሳብ ኢሳይያስ በትንቢቱ ቁልጭ አድርጎ ተናግሯል። ግራ ገብቷቸዋል። ተቆላለም ሰው ግራ ገብቷል አይደል? ኢሳይያስ ግራ እንደሚገባ ነግሮሃል። ኢሳይያስ 53 ምን እንደሚል ሰው የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? የሰማነው ነገር ማን አምኗል? ማንም ያምነው እግዚአብሔር አንዲት ድንግል ማኅፀን ውስጥ ገብቷል ይባል ሁሉም የሰማነው ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? አሁን በደንብ ስሙ። በፊቱ እንደ ቡቃያ ማለት ነው። ቡቃያ ማለት አንድ ነገር ዘርተህ ወደ ትክክለኛ ማንነቱ ከመምጣቱ በፊት መሬትና አትክልቱ መካከለኛ ሆኖ ምን የሚገልጥ ማለት ነው። ቡቃያ ነው ሲባል ወደ ምን እየመጣ ነው? ወደ ዛላ ፍሬ ለመያዝ ወደሚሆን ሌላ ፎርም እያዘ ነው። ለምሳሌ ቡቃያ ሄዳችሁ ብትይዙት ስንዴ አይደለም ቡቃያ እያለ ዛላ ሆኖ ሰብል ፍጹም ሰብል ነው። ቡቃያ እያለ ከማንነት ወጥቶ ወደ ሌላ ማንነት ምን ሊቀየር ወደ ሌላ ማንነት ማለት ነው። በፊቱ እንደ ቡቃያ አለና በቀጥለዋ ቃል ናት ሉቃስ ላይ ያለው ተታረጋግጠልን። በፊቱ እንደ ቡቃያ ነው ከደረቅ መሬት ስማ እንደ ስንዴ እዚህ ሲሚንቶ ላይ ብታስቀምጡ በሌላ ማለት ደረቅ መሬት ላይ ብታስቀምጡ ከመሬቱ ጋር ይዋሃዳል። ምን አይነት መሬት ነው? ደረቅ መሬት ከሆነ ስንዴውና ሲሚንቶ ምን አይነት አይዋሃድም። ስንዴ ደረቅ ስንዴ ጋር ይዋሃዳል። እርጥብ ወይንም ከመሬት ጋር የሚዋሃድበት ቦታ ዘርን ወስደህ ካስቀመጥከው ይበሰብስና እሱና መሬቱ ስንት ይሆናሉ? አንድ ይሆናሉ። ተደባለቁ ማለት ነው። ከዛ በኋላ ቡቃያ ሆኖ ይወጣል። ይሄን ቡቃያ ሆኖ ሲወጣ ከመሬቱ ጋር ግንኙነት የለው። ወደ ሌላ ፎርም ሲቀየር ጌታ ከመሬቱ ጋር ወደ ከጎላ ለምሳሌ ጌታ ከመሬቱ ጋር ወደ አልነበረውም። ምክንያቱም ከደረቅ መሬት ላይ እንደ ቡቃያ እንደ ስር አድጓል። እንደምን እንዲያደርግ እንደ ስር ያደርግ ይሄ አወላለድ ነው ያለው። እንደ ስር ነው ግን እንደ ስር ነው። በሌላ አማርኛ 9 ወር ተሸክመዋለች። ወለደ ይሄ ቁርአን አይደለም። በ3 ቀን ነው ተወለደ የሚለው ቁርአን። ሄደ ይላል ገብርኤል መጣና እፍ ሲልባት ፈራች። ስትፈራ ወደ በረሃ ሄደች። ወደ በረሃ ስትሄድ በ3 ቀን ሆኖ አብሮ ጆኪ ብሎ ዘንባባ ስር ቁጭ አለችና ምን አለች? ወለደች። አቅፋው ስትመጣ አሮን አገኘ። ማን? አሮን ጆክ ኮንዶረ አሮን ሲያገኛ መሪ አዋረድሽ አለ። ዲቃላ ይዘሽ መጣሽ ማለት ነው። ከዛ ምን አለ? የታቀፈው ጡቴ አፉን ከፈተና እኔ ያላ መልእክተኛ ነኝ።
በደረጃ ነው ያለው። ለዚህ ነው ጳውሎስ ስር ሰዳችሁ ማለት ታነስ ስር ሰዳችሁ ማህፀኗ ውስጥ ከደረቅ መሬት ላይ ደረቅ መሬት ባይዘው ስር ወደ ውስጥ መግባት አይችልም። ከደረቅ መሬት ላይ እንደ ስር አደገ። 9 ወር ሞላው። ዮሐንስ ያለው ማለት ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃልም ሥጋ ሆነ። ኖርማል ንባብ አይገባችሁም። ቃል ሥጋ ሆነ የሚለው ቃል አንድ ሰው ቢብሎ ሊጠይቅ ይችላል። እሺ ዘላለም ኢየሱስ ማርያም ማህፀን ውስጥ ስር ከሌለ ከሷ ጋር ካልተዋሃደ እንደ ስር ካላደገ ወስዶ ከሷ እየወሰደ ካላደገ እንዴት ሥጋ ሆነ? ከሥጋዋ ሥጋ ከደሟ ደም ከነፍሷ ነፍስ አይደለም ይሉ ለሰው እኮ በጣም ስህተት ናቸው አባቶቻችን ማለት ነው። አትፍራ ሃይማኖት አይደለም ማለት የተሳሳቱ አባቶች አሉ። መጽሐፍ እንደሚል ያላሉ እምነታቸውን ዶክትሪናቸውን ወደ ውስጥ ገብተህ ስታይ እንደኛ እንኳን መንፈስ አያምኑ። ሰው ሥጋና ምንድነው ብለው ነው የሚያምኑ? ነፍስ ነው ብለው ነው የሚያምኑ። let me tell you this ከሥጋዋ ሥጋ ከነፍሷ ነፍስ ከወሰደ ምን ይዞ መጣ? እምነታቸው ሰው ነፍስ ነው ብለው ነው። እኛ እኮ ሰው 3 ነገር ነው፣ መንፈስ፣ ነፍስ፣ ሥጋ ነው ነው ምንለው አይደል? እነሱ መንፈስ ሚለው ነፍስ ነው ደምረው። ስለዚህ ሰው ምንና ምንድን ነው? ሥጋና ነፍስ ነው ነው የሚሉት። ሥጋና ነፍስ ነው ካሉት ዶክትሪናቸው እሱ ከሆነ ከሥጋዋ ሥጋ ከነፍሷ ነፍስ ከወሰደ ሰው ብቻ ሰማይ ሰው ብቻ። አሁን ግን ምንም አልወሰደ። ታዲያ ዘዴ ምንም ካልወሰደ ሥጋ ከየት አመጣ? ከየት አመጣ ሥጋ? ጥሩ ከጎን ያለው ያንተ ሥጋ ከየት መጣ? ከየት መጣ ያንተ ሥጋ? መልስ ነው አንተ ስለ አዳም ማለት ነው። ከየት መጣ? ከየት ነው ያዳም ሥጋ? ከምን እንደመጣ አፈር ምን ነበር? አፈር ነበር። ተቃለ ሌላ ነገር ነበር እንዴ? አፈር ነበር። አፈር ሥጋ ነበር አልነበረም? አፈር ነበር። አፈር ወደ ምንነት ተቀየረ? ወደ ሥጋነት ተቀየረ። እሺ ሥጋውን አፈር ነው አይደለም? አክቹአሊ በኃጢአት ከወደቅክ በኋላ አፈር ነህና ስለተባለ ቆሞ የሞትክ ማለት ነው። በሌላ ማለት አሁን ስሙኝ፣ ኢየሱስ ቃል ምን ሆነ? አዳም አፈር ምን ሆነ? ተመልከቱ። ሥጋ ሲሞት ወዴት ይመለሳል? ቃል ከሙታን ሲነሳ ወዴት ሄደ? ወደ ቃል ወደ ቃል። ክቡር ሥጋውን እንዲመስል የተዋረደው ሥጋችንን ምን ይላል? እሺ እንግዲህ አንተ በትንሣኤ ቀን አሁን የትንሣኤ ቀን ምናምን ብለህ ልታጨናብረኝ ነቅቼ ባል በትንሣኤ ቀን በዚህ ሥጋ መንግሥተ ሰማይ ትገባለህ? ወንድሞቹ አንድ ሚስጥር ልንገራችሁ። ሥጋና ደም የእግዚአብሔር መንግሥት ባህሪው ምንም ባህሪ ምናምን አትበለኝ። ሥጋ አይወርስም። የምድሩን መልክ እንደለበስን ማለት ምናችን ነው? አካላችን። የሰማዩን መልክ ደግሞ ምን እንላለን? ስለዚህ ይሄ ሥጋ ወይም ምድራዊው ምኑን አይወርስም? ሰማያዊውን አይወርስም። ሰማይ አይወርስም። ይሄ ምድራዊ ሰማያዊ ሕንፃ እንዳለን እናውቃለን። ምን አይነት ሕንፃ አለን? ሰማይ በትንሣኤ ቀን ምን አይነት አካል አለን? ሕንፃ። ከጎን ላለው ሰው ከአፈር ቤት ውጣ በል።
ዘመን ሰው አትሆን ማለት ኮንዶሚኒየም ገባ ማለት ኮንዶሚኒየም ቢያንስ ፌስቡክ ላይ አንዱ የአፈር ቤት ማለት ከዛ ጣራው ቆርቆሮ አልብሶ ሌላ የአፈር ቤት ላይ ትንሽ ሰርቶ ደርሶ ኮንዶሚኒየም 40-60 ገብቻለሁ ቆመቆረ ብራዘር ካፈር ቤት ህንጻ አለ ከጎን ያለ ሰው ህንጻ አለ መኖሪያ ቤት አለ ህንጻ አለ ስማው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ድንኳን የሚሆነው ምድራዊ መኖሪያችን ማለት ስጋ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት ብዙ ጊዜ ስጋ ብሎ ነው የሚጠራው ቤት ብሎ ነው የሚጠራው ድንኳን ብሎ ነው የሚጠራው እዚህ ጋር ያለው 100% ስለ ስጋ ነው የሚያወራው ምን አለ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን አለና ከምን እንደተሰራ ላሳያችሁ ከእግዚአብሔር የተሰራ ህንጻ እንዳለን እናውቃለን ህንጻችን ከማን የተሰራ ከጎን ላለው ሰው ከአፈር አዳም ተሰራ በለ አዲሱ ሰው ቃል ከሆነው ከእግዚአብሔር ተሰራ በለ አዳም በእጅ ተሰራ በለ አዲሱ ሰው ከራሱ ከእግዚአብሔር ቁርስ ተደርጎ ተሰራ የገባው ሰው ከእግዚአብሔር ከአፈር አይደለም የተሰራ ከእግዚአብሔር የተሰራ ነው ደግሞ ስንተኛው ሰው እንደመስል ሁለተኛው ሰው ማነው እግዚአብሔር ነው በመጀመሪያ ቃል ነበር ቃልም እግዚአብሔር ነበር ቃልም እግዚአብሔር ነበር ቃል ምን ሆነ አፈር ምን ሆነ ቃል ስጋ ሆነ እግዚአብሔር ሰው ሆነ እግዚአብሔር ሰው ሆነ he become human ምን አይነት human የባሪያ መልክ ራሱ ምን ያለ ባዶ በምስሉ እንደምን የተገኘ እንደስ መጣ የምንልስ ለዚህ ነው ቃል ወደ ምንነት ስለተቀየረ ወደ ስጋ ወደ ሰውነት ይሄንን ስጋ ስትበላ አንተ የሚመስል ስጋ አይነት አይደለም ብዙ ሰው ይሄን ስጋ ሲበላ ከማርያም የተቀበለው ወይም አዳማዊ ስጋ ይበላል ይመስል ቤዛ ሊሆን ይችላል ይሄ ስጋ መስቀል ላይ የተሰቀለው አይነት አይደለም እንካችሁ ይህ እውነተኛ መብል እንካችሁ ይህ እውነተኛ መብል ይሄንን ካልበላ በራስ ሕያው አትሆንም ይሄን የበላ ግን እንደዚሁ ይሆናል እንደሚበላው ይሄ ስጋ መቼ ነው የተሰጠው ከጌቴሰማኒ በፊት ነው ወይስ በኋላ ከጌቴሰማኒ በፊት ከሆነ የምን ስጋ አይደለም ማለት ነው በጨለማ ስልጣን የተገዛ ስጋ አይደለም ኃጢአት የሌለበት ማንነት ነው የተሰጠው እንካችሁ ከዚህ ብሉ እንካችሁ ከዚህ ጠጡ በደሜ የሚሆን አዲስ ኪዳን በቀደም ይህንን አውርቼ ማለት ነው የጌታ እራት እንወስዳለን ቅዳሜና ናዝሬት የጌታ እራት እንወስድ ስንቆም ደሙ እንዲህ ነው ብዬ ተናገርኩኝ ማለት ልክ ልጅቷ ደሙ ስትጠጣ ዋው ነው ሴጣቸው ማለት why because he can't resist ደሙ ኃይል አለ ዛሬ በህይወትህ ላይ ያለ ከዘፍጥረት 3 በኋላ የገባ ነገር በዚህ ስጋ ስለሚተካ ከዘፍጥረት 3 ቀጥሎ ያለ ነገር ሁሉ ከህይወት ይሻላል አሜን ቤዛው ይኸው ሌላ ነው ሌላ ስምና ልትቀበል ነው ሌላ ህይወት ልትቀበል ነው ይሄንን ስጋ ምን ብሎ ይጠራል የዮሐንስ ወንጌል ምዕራፍ 6 ምን ብሎ እንደሚጠራው ነበር ምዕራፍ 6 እንደዚህ ነው ቁጥር
ቁጥር 47 እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው የሕይወት እንጀራ እኔ አባቶቻችሁ በምድረ በዳ መና በሉ ሞት ሰው ከእርሱ በልጦ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ሰው ከእሱ ምን ብሎ በልጦ ምን እንዳይሞት ማለት የቃሉ ፍቺ ምንድን ነው እና ኖርማል አታውቁ እንዳይሞት ካለ ሞት እንዳያገኝሽ ማለት ሞት ያለበት ስጋ ሰጥቶ ሞት እንዳያገኝ አይደለም ሞት ያለበት ስጋ ሰጥቶ ሞት እንዳያገኝ አይደለም ከሰማይ የወረደ አሁን ከሰማይ የወረደ እውነተኛ እንጀራ እኔ ነኝ ከዛስ ዝቅበልና የሚበላ ስሙት እንግዲህ ያው ተውዘት ሊጀምር ከሰማይ የወረደ ያው እንጀራ እኔ ነኝ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል እኔ ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ ስለዚህ ኢየሱስ እንዲህ አላቸው እውነት እውነት እላችኋለሁ የሰው ልጅን ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁ ዋይ ሞታችኋል የእናንተ ስጋ የሞተ ስጋ ነው ለእባብ ታልፎ የተሰጠ ነው ይሄ ስጋ ግን ከየት የወረደ ነው ቃል ምን የሆነ ነው ቃል ስጋ የሆነ ነው the person እንኳን ደስ አላችሁ መጽሐፍ የሚለው የሰው ልጅ እያለ ነው የሚያምነው በምስሉ እንደ ሰው ምናለ ተገኘ ሰማይ ያለ ኢየሱስ ስጋ ነው ቃል ነበር ቃል ስጋ ሆነ በኋላ ግን ሰው ብሎ ይጠራል የሰው ልጅ ነው ስለዚህ የሰው ልጅ ብዙ ነገር ወደፊት እንማራለን የሰው ልጅ ማን ነው በሚለው የሰው ልጅ ማን የሚገርማችሁ የሰው ልጅ አሁን በአብ የተቀበለ አዳም የሚባለው ሰውዬ እንዳለ ማለት ነው አዲስ የሰው ልጅ መጥቷል በስድስተኛ ቀን የተፈጠረ የሰው ልጅ አለ በትንሣኤ የተፈጠረ የሰው ልጅ አለ ሌላ ስፒች ሌላ ማንነት ሀምሉ አድርጎት እኔ አዳም ታጥቦ ወይንም ይሁን ጉዲፈቻ ሆኜ ከአዳም ርስት ለማግኘት ቤተ መንግስት አልገባሁም I am born from the world ከቃል ተወልጃለሁ ማለት ይክንታችሁ ያሬድ በቀደም ሰማይ ደርሶ ሲመጣ ሲመሰክር ሮለት ምን አለ እኔ ምችለው መላእክት አይችሉም ማለት እውነት ነው እሱ ብቻ አይደለም ባለፈው ምን አለ መላእክቱ ማለት ነው እንዴት ነው ሰው ሊፈወሰው ይስጠይቀው ሰው ሊፈወሰው አለኛለ መላእክት ሰው ሊፈወሰው ዘሩ በውስጡ እስካለ ድረስ ምን ይላል እንደገና የማቋቋም ኃይል አለ በሌላ አማርኛ ዛፍ እንደዚህ ያደገ ቅርንጫፉ ቢቆረጥ ቅርንጫፉ ወድቆ ይሞታል አይደል ዘሩ ስላለ እንደገና ሌላ ቅርንጫፍ ሊሆን እጅ ቢቆረጥ እንደገና ሌላ ቅርንጫፍ ታበቅላለች ዘሩ አለ you are human being ስለዚህ ማንኛውም ሰው የመፈወስ ራይት አለው ኩላሊት ቢበላሽ ሌላ ኩላሊት የማቆጥቆጥ ራይት አለ ለምን ተብሎ ቢጠየቅ ዘር አለ ሙሉ ለሙሉ አይደለም የጠፋው you are still exist ዛሬ ተፈወሳለች አሜን ማንኛውም የገበ ኃይል ከሰውነታችሁ ላይ ያለ በዚህ ስጋና ደም ዋጋ ምክንያት ቤዛነት ነፃ ትወጣላችሁ አሜን በኢየሱስ ስም ነፃ ትወጣላችሁ አሜን ከዛ ሙታን እንዴት ነው የምታስነሱት ብሎ ጠየቀው እኛ ሙታን ማስነሳት አንችልም ማለት ለምን ሲለው ለሙታን ሕይወት የሚሰጥ ማን ብቻ ነው እግዚአብሔር ብቻ ነው መልአኩ ነው ለሙታን ሕይወት የሚሰጥ እግዚአብሔር ብቻ ነው ከዛስ ሲያሬድ መክለቅ አገኘው ብሎ
ዞር ብሎ ብላል እናንተ ግን ትችላላችሁ እናንተ ለሙታን ህይወትን መስጠት ትችላላችሁ ትችላላችሁ why because your seed is God kind የአፍሪካን ሳይሰራ ይመለስ ዝም ብለህ እግዚአብሔር ልጅ ነህ ባለ ማለት ዝም ብለህ በልጅነት ብታድግ የጸጋ ስጦታ የመንፈስ ቅዱስ ቢለው እንኳን ቢቀር ዝም ብለህ በልጅነት ብታድግ እያደግክ በሄድክ ቁጥር እየተገለጠብህ የሄደው ነገር ጋር ካይደ ሁሉ ዘሩ ነው የሚመስለው ቃል ብሎነ ስጋ ከዛስ ይሄ ቃል በሞት ይችላል አይችልም ሞት የለም ውስጥ እንዴ የሆነል ነገራቸው ኢየሱስ ጽዋ ጌቴሰማኒ ባይጠጣ እስከ ዛሬ እንደሚኖር ታውቃለህ አታውቁ ልክ ነው በምስሉ እንደሰው ስለተገኘ ሊያረጅ ይችላል ወይም የሆነ እድሜ ላይ ሲደርስ ማርጀን ሊያቆም ይችላል አይሆንም ሰኔ ወለቦታ እንዳልስት ይገርም አይሆንም አናውቅም ግን ምን እናውቃለን መሰለህ ሞት በሱ ላይ አፕላይ መሆን አይችልም ኃጢአት የለበትም እንዳትሳሳት ሞት የኃጢአት ውጤት ነው ኃጢአት የለበትም ያለ ኃጢአት ነው የተወለደ እንደሱ ከሆነ ሳምንት ጽዋ ሲጠጣ ኃጢአት እንዴት ወደ እሱ ገባ ቢለው እንዳለ ጌቴሰማኒ ላይ በሞት ላይ ስልጣን ያለው በምኑ እንዲሽል በሞት እንዲሽል የት ጋር ነው ጌታ የተካፈለው ማለት ነው በሞት ላይ ስልጣን ያለው በምኑ ለመሻር በሞቱ ለመሻር ሲል በሞቱ ካለዛ አይሞት ነው በሞቱ ለመሻር ሲል በስጋና በደም ተካፈለ ማህፀን ውስጥ አይደለም የተካፈለ ላንተ ስጋና ደም ሰጠና በምን ነው የሰጣቸው እዚህ ጋር ፈሪሳውያን ይህ የሚያስጨንቅ ንግግር እኛ እንኳን የሰው ስጋ ያሳማ ስጋ በልተን አናውቅም ብለው ወደ ቤት ሄዱ አይደል ኢሳው ስጋውን ሊሰጠን ይችላል እንዴ ማን ነው ማስቡ they are religious ስለመብላት ስለመጠጣት አይደል ህጋቸው ጳውሎስ ህጋቸው ስለመብላትና ስለመጠጣት ነው አይደል ዕብራውያን 9 ስለመብላትና ስለመጠጣት ህግ ያላቸው ሰዎች ስጋዬ እውነተኛ መብል ነው ሲላች ይህ ሰው ስጋውን ሊሰጠን በእውነት ይችላል ከዛ በኋላ ወደ ኋላቸው ተመለሱ ተሰናከሉ ሚገርመው ልጋለና ማለት ነው ልጋለና የመጨረሻው ወራት ላይ ብልግ ብሎ እንዲያለ ባለፈው ጊዜ ስለ ስጋና ደም ሳወራ ሰምታችኋል አዎ ይኸውላችሁ ይሄ ስጋዬ እነሱ ጡንቻውን ሊገቡ አስበው ነበር እንካችሁ ይሄ ነው ስጋዬ ጽዋ ነሳና እንካችሁ ይሄ ደሜ ታሲ በቃ ምን ሌላ ነገር ተፈረደ ስጋ በላ ደም በላ ያለውስ ይሄንን ከሰጠክ በኋላ ስጋው ቀረና ጌቴሰማኒ ሄዶ ሲጸልይ ጽዋ መጣች እዛው በጽዋ ነበር አይደል የሱን የሰጠን ጽዋ መጣች ይጸልያል የደብላው ያለው ዋይ ኃጢአት የለበትም አሁን ምን ሊሆን ኃጢአተኛ አይደለም ሊሆን ኃጢአት ሊሆን አሁን ጽዋ መጣች ምን ሊሆን እርግማን ሊሆን ነው እማ
የኔ ፈቃድ አይሁን ብትፈቅድ እቺ ጽዋ ከኔ ለኔ ብላ አታሳልፍ ካንተ ፈቃድ እግዚአብሔር የሁላችን በደል በእርሱ ላይ አወረ ይለና ምን ይላል ኢሳይያስ 53 ከትውልዱ ከሕያዋን ምድር እንደተወገደ ማን አስተዋለ በሞቱ ከአመፀኞች ጋር ተቆጥሯል የተቆጠረው ከሕያዋን ምድር ምን አለ ሞተ ማለት ጽዋዋን ልክ ሲጠጣ እንዲህ አላቸው ተናለና አሁን የጨለማው ስልጣን የማስልጣን ሳምንት ስንመጣ እንዴት እንደተካፈላችሁ